ሁላችሁም በደሌን እንድታውቁልኝ ነው የምፈልገው። ሰላም ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ ዛሬም እንግዲህ ወደ እናንተ የተበደልኩበትን በደሌን ለእናንተ ላደርስላችሁ ወደድኩ። አዲስ የሆናችሁ ሰዎች ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ ቪዲዮ ለሌሎች እንዲደርስ ሼር እያደረጋችሁ ቪዲዮን ላይክ እያደረጋችሁ እንድትጀምሩ በአክብሮት ነው የምጠይቃችሁ። በጣም ተበድያለሁ። ይህም የተበደልኩበት ከበደሎቼ አንዱና ዋናው ወይም መነሻው ገንዘብና እውቀት እየተባልን እውቀት ይሻላል ገንዘብ ይሻላል እየተባልን ብዙ ስንከራከር እንዳደግን ወይም ትምህርት ቤቶችም ላይ እንደ ጭውውትም እየተነሳ ለዚህ ደረጃ መብቃታችን የታወቀ ነው። ነገር ግን የሆነው ይሄ ትውልድ አብሶ ከእድሜው 30ዎቹ አካባቢ የሚደርስ ከ26 ከ27 እስከ 33 34 ድረስ ያለው በዛ መሃል የነበሩት አብዛኛው ከሁለቱም የለም፣ ገንዘብም የለውም እውቀትም የለውም ወይም ደግሞ ስኪልም የለውም። ስልችት ብሎታል። ከምን አንፃር ኑሮ ከ2000 መነሻ ጀምሮ በእኛ ከሚሊኒየም ጊዜ ጀምሮ ሁሉ ነገር እየጨመረ ነው የመጣው። ሁሉም ነገር መልኩን እየቀየረ ነው የመጣው። ያ ነገር ራሱ ያልታሰበ ነገር በመሆኑ ወይም የታቀደበት በዛ መሃል ያላለፈ ትውልድ ስለሆነ በራሱ ጫና ፈጥሮበታል። የትምህርት ፖሊሲዎች፣ የተለያዩ ነገሮች እንደ አዲስ አፕግሬድ እየተደረጉ በዓለም ላይ እየተቀያየሩ የመጡበት ከፍተኛ የሆኑ ኢንፍሌሽን፣ ከፍተኛ የሆኑ ጦርነቶች እና እነዛ ተደራርቦ አሁን ከእውቀቱም ከገንዘቡም እየወጣ ያለበት ትውልድ ነው ያለው። የዚህ ትውልድ አካል በመሆኔ እኔም ተበድያለሁ ብዬ ነው የማስበው። ሀሳባችሁን በነፃነት ኮሜንት አድርጉልኝ በዚህ ጉዳይ። አሁን ሁሉም ነገር የተምታታበት ጄኔሬሽን ይመስለኛል። አሁን ላይ ግን አቴንሽን በጣም የሚፈለግበት ታይም ነው ያለው። ስኪል የሚፈለግበት ታይም ነው ያለው። እናንተ እዛ ጊዜ ያመለጣችሁ ሰዎች አሁን ምን ላይ መሰማራት ትፈልጋላችሁ? የመጀመሪያው ጥያቄ ይሄን ጥያቄያችሁን በኮሜንት እንደ ጥያቄ ወይም እንደ መልስም በዚህ ላይ ብንሰማራ ብላችሁ ኮሜንት አድርጉልኝ። በመቀጠል ግን ቀጣይ የሚመጡትን ጊዜያት በምን መልኩ እናሳልፍ ብላችሁ ቢጠይቁኝ ይሄንን ፕላትፎርም አሁን ይሄን ቪዲዮ የምታዩበትን ተጠቀሙት በደንብ ማለት ነው። ስለዚህ ይሄ የምትሰሩበት ቦታ ነው። አንደኛ ገለል ብላችሁ ሊሰሩት የምትችሉት፣ ሁለተኛ ደግሞ በደንብ ጠንክራችሁ የምትሰሩበትን ብር የምታገኙበት እውቀትም የምታገኙበት ቦታ ስለሆነ በዚህ ፕላትፎርም በደንብ ብትሰሩ በደንብ ትጠቀማላችሁ ብዬ ሪኮመንድ ከማድረጋችሁ ቦታዎች አንዱ ይሄ ነው። ሌላ አሁን ላይ አቴንሽን የመጀመሪያውና ወሳኙ ጉዳይ ነው። አንድ የመንግስት ሰራተኛ ደሞዙ ስንት ነው? ኦር አንድ የግል ድርጅት ላይ የሚሰራ ትልቅ ሌቭል ላይ ሳይሆን ሚድል ሌቭል ላይ የሚሰራ ሰው ስንት ይከፈላል? ከዛ በመነሳት ጥያቄያችሁን በደንብ አጠር ባለ መልኩ መጠየቅ አለባችሁ ማለት ነው። በመቀጠል ግን የምትሰሩትን ስራ ስኪሉ ኖሯችሁ ስትሰሩ በደንብ አቴንሽኑን እንትን ማድረግ የለባችሁም። ይሄ ካፒታሊዝሙ የተቀረጸበት ማይንድ ሴት ነው ማለት ነው። ካፒታሊዝም አብዛኛውን ሰው ሀብታም ለማድረግ አይደለም የመጣው። ጥቂት ሰዎችን ያንን መንገድ ብቻ አሸንፈው የመጡ ሰዎችን ሀብት እንዲያካብቱ ወይም ለኑሯቸው የሚበቃ ነገር እንዲያገኙ ህይወታቸውን በጥሩ ሁኔታ እንዲኖሩ ነው የተቀረጸው። ሜትዱ ያ ነው። ስለዚህ ታትሮ መስራት ወይም ደግሞ ይሄ ወጥሮ መስራት ብቻውን ምንም ቫልዩ የለውም። ቫልዩ የሚሰራበትን ሲስተም ማወቅ ነው። ሰሞኑን በተለያዩ ዩቲዩብ ቻናል ላይቮቼ ላይ ተከታታይ ስለ አልጎሪዝም አውርቼ ነበርና አልጎሪዝም የሚሰራው እንዴት ነው የሚለውን ነገር ማጥናት ይቻላል። ራሱ ይሄ አልጎሪዝም ነው ማለት ነው። ስለዚህ ይሄንን አልጎሪዝም በመጠቀም እዛኔ ተበደልኩ ብለህ ያልከውን እኔም ተበድያለሁ ያልኩህን ቦታዎችን ክፍተቶቻችንን የምንሞላበት ቦታ ነው። ስለዚህ ሰርቫይቫል ኦፍ ዘ ፊተስት ስለሆነ ሰርቫይቭ ለማድረግ በደንብ ስራ ነው። ወጥሮ አይደለም።
ወጥሮ መስራትም ነው። እዚህ ላይ ግን ወጥረ ስራ የትኛው ላይ ካልከኝ አሁን ላይ ሶሻል ሚዲያ የሚባለው ፕላትፎርም በደንብ ለኛዎቹ እኛን የሚያግዝ ሰፖርት የሚያደርግ ነው። ወጥሮ የሚሰራውን ሰው ሳይሆን በብልሃት የሚሰራን ሰው በደንብ የሚያግዝ ቦታ ስለሆነ ወጥረህ በመስራት ነገህን የተሻለ ማድረግ ትችላለህ ማለት ነው። ስለዚህ እዛኔ እውቀት ወይስ ገንዘብ ብለህ የተከራከርክበትን ርዕስ እንተውና አሁን ሁለቱም ያስፈልገናል ነው ዋና ነገር። አሁን ይህን የምንጠቀመውን አልጎሪዝም እንዴት መጠቀም እንዳለብን እውቀቱ ያስፈልገናል። ይህንን ፕላትፎርም ደግሞ በዛ እውቀታችን ገንዘብ ይሰጠናል ማለት ነው። እውቀቱና ገንዘቡ አንድ ላይ መጣ ማለት አይደለም። ስለዚህ ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ አዳዲስ ቪዲዮዎች ስለቅ እንድደርሳችሁ ደውል ምልክቷን መጫን እንዳትረሱ። ቪዲዮውን ለሌሎች ሼር አድርጉ። ሐሳብ አስተያየታችሁን በነፃነት ኮሜንት ማድረጋችሁን እንዳትረሱ። ስለዚህ ገበያው ላይ ዋጋ ስንት ነው አሁን ገባ? ያ እዛኔ ገንዘብና እውቀት ሲባል ይሄኔ እውቀት መርጠሃል እንበልና ያ ያለ እውቀት ቫልዩ ስንት ያወጣል? አንተ ስንት ታወጣለህ? ከሴዶ መማር ያለብህ ነገር ይሄ ሁያ የሚለውን ብቻ ሳይሆን ይሄንንም ነገር መማር አለብህ። ለራሴ የምትሰጠው ቫልዩ ስንት ነው? ሴዶ አስገድዶ ያመጣቸውና እንዲፈርሙ ያደረጋቸው ራሱ ለራሱ በሰጠው ዋጋ ነው። እኔ የኔን ዋጋ አውቃለሁ ብሎ ስላለ ነው። እነሱ እውነትም ይሄ ሰው ያ ዋጋው ለራሱ የተመነው ዋጋ ስለሆነ በቃ ምንም ማድረግ አንችልም ብሎ ነው ተደራድሮ ነው ያንን ዋጋ ለራሱ የሰጠው። አንተ ያለህ ስኪል ያለህ እውቀት ስንት ያወጣል? ጥያቄ። በቀጣይ ሌሎች ቪዲዮዎች እስክሰራላችሁ ድረስ ቸር ሰንብቱ። ዩቲዩብ ቻናሌን ሰብስክራይብ ማድረግ ግን እንዳትረሱ። መልካም ቆይታ